ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም የሚያሳዝንና ልብ የሚነካ ዜና ተሰምቷል። እጅግ በጣም ነው የሚያሳዝኑት። ለብዙዎች የስራ እድል እየፈጠሩ ምሁር ኢትዮጵያ ዛሬ አታለች ማለት ነው። የሁላችንንም ልብ የነካ ነው። የኢቢኤስ ቴሌቪዥን ስራ ፈጣሪና ስራ አስፈጻሚ የሆኑት አማን ፍስሐ ጽዮን ባደረባቸው ህመም ምክንያት በሀገር ውስጥም ከሀገር ውጭም በሕክምና ሲረዱ ቆይተው ዛሬ 2018 የካቲት 4 ቀን ከዚህ ዓለም በሞት መለየታቸው ተሰምቷል ማለት ነው። አማን ፍስሐ ጽዮን የኢትዮጵያ ቴሌቪዥን ፈርቀዳጅ እንደመሆናቸው አንጻር ለብዙዎች የስራ እድል የፈጠሩና ደከም ያሉ ሰዎችን በመርዳት የሚታወቁ በስራቸው ልክ ያልተናገረላቸው እጅግ በጣም ስራ ፈጣሪና ለስራ አጡ ስራ የሚሰጡ ድንቅ አባት እንደሆኑም ይታወቃል። አማን ፍስሐ ጽዮን ከዚህ ዓለም በሞት እስከሚለዩ ድረስ ከበጎ አድራጎት ስራቸው ወደ ኋላ ያላሉ ቅን አባት ነበሩ። አማን ፍስሐ ጽዮን ትውልድ ሀገራቸው ኤርትራ ሲሆን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በመጀመር ላይ በነበረ ወቅት ኢቢኤስ ቲቪ ላይ በመመስረት ለዘመናዊ የሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ ነበሩ። በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር ለማስተዋወቅ ለማስተሳሰር ከፍተኛ ሚናም ተጫውተዋል። በቴሌቪዥን ጣቢያ አማካኝነት ለበርካታ ጋዜጠኞች፣ አርቲስቶችና የሚዲያ ባለሙያዎች የስራ እድል ችሎታ ማሳያ መድረክን የፈጠሩ ትልቅ አባት ነበሩ። አቶ አማን በኢትዮጵያ ውስጥ የሚዲያ ዘርፍ ላይ ለበርካታ የማይተካ አስተዋጽኦአቸው ሁልጊዜም ሲታወሱ ይኖራሉ። የአማን ፍስሐ ጽዮንን ነፍስ በአጸደ ገነት ያኖርልን። እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትንም እንመኛለን። አማን ፍስሐ ጽዮን ከዚህ ዓለም ድካም ህይወታቸው ቢያልፍም እሳቸው የሰሩት ስራ ግን ትውልድ እየተማረበት የስራ እድልም እየፈጠረበት ወደፊትም የሚኖር ኢቢኤስን የሚያክል ትልቅ ተቋም የገነቡ አባት ናቸውና ያው ከዚህ ዓለም ስለተለዩ በዚህ ዓለም ሆነን ብናዝንም እሳቸው ግን መቼም ስማቸው ሲወደስና ሲነሳ በመልካም ስራቸው ስለሚኖሩ ነፍሳቸውን በአጸደ ገነት ያኑርልን እያልን የአማን ፍስሐ ጽዮንን ነፍስ በአጸደ ገነት ያኑርልን ማለት እንወዳለን።